አርዕስተ ዜና። ኢሳያስ አሰብን አሳልፈው ሰጡት። ግብጽ በአሰብና በጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷን ገለጸች። በጋምቤላ ክልል የሰዓት ገደብ ተጣለ። ምንነቱ ባልታወቀ በሽታ በርካታ የቁም እንስሳት እየሞቱ ነው ተባለ። ሞት አይሽረው የ206ኛ ኮር ከጠላት ጉሮሮ 27 ክላሽ ማርኳል። የሱዳኑ ጦር ወደ ኢትዮጵያ እየተስፋፋ ነው። በምዕራብ አማራ ቀጠና አንበር ከተማ ዙሪያ ለተከታታይ 3 ሰዓት በተደረገ ተጋድሎ 45 የአገዛዙ ወታደሮች ሲገደሉ 27 ክላሽንኮቭ መሳሪያ ፋኖ ማርኮ መታጠቁ ታወቀ። ሰላም ጤና ይስጥልን። ኢኬ ዜናዎች ነን። የዕለቱን መረጃዎች ይዘን መተናል። አብራችሁን ቆዩ። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል የሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮች በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ አገራት ጋር የፈጸመችው ስምምነት ፊርማ የኤርትራውን አሰብ ወደብና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱም ወደቦች በቀጣይ ባህር ደቡባዊ ክፍል በባብ አለመንደብ ሰርጥ አቅራቢያ የሚገኝ መሆናቸውን የጠቀሰው ዘገባው ጅቡቲን ኤርትራ ኢትዮጵያ ጎረቤቶች ከመሆናቸው በላይ የኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀጣይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትን ቀይ ባህርንና ሜዲትራኒያንን የሚያገናኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ ባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ናሽናል ዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንቱ ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱ ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆን ገልጿል። ዘገባው ምንጭ ሲናገር ይህም ስምምነት በሁለቱ ወደቦች ላይ እያደረገው ያለው ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችላል። የጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ከዛሬ ጀምሮ የሚተገበር የሰዓት እላፊ ገደብ ተጣለ። የጋምቤላ ክልል መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በድረገጹ ባሰራጨው መግለጫ በክልሉ ተነስቶ በነበረው ጸጥታ መደፍረስ ምክንያት የክልሉ መንግስት ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደላቸው አካላት ውጪ የሰዓት እላፊ ገደብ ተጥሏል ብለዋል። የሰዓት እላፊው ላልተወሰነ ጊዜ እንደሚቆይም ገልጿል። በመሆኑም ክልከላ በተጣለበት ሰዓት ማንኛውም ተሽከርካሪ መሆኑ ሰው መንቀሳቀስ የተከለከለ መሆኑን የክልሉ መንግስት አስታውቋል። በተጨማሪም ከተፈቀደላቸው የጸጥታ አካላት ውጪ የትኛውም ሰው የጦር መሳሪያ ይዞ መንቀሳቀስ እንደማይችልም ተገልጿል። በክልሉ ሰላምና መረጋጋት እንዲሰፍን የተጣሉ ክልከላዎችን በማክበርና በማስከበር ሁሉም የህብረተሰብ ክፍል በኃላፊነት መንቀሳቀስ እንዳለበት መግለጫው አመልክቷል። በምዕራብ አማራ ቀጠና አንበር ከተማ ዙሪያ ለተከታታይ 3 ሰዓት በተደረገ ተጋድሎ የ45 የአገዛዙ ወታደሮች ሲገደሉ 27 ክላሽንኮቭ መሳሪያ ፋኖ ማርኮ መታጠቁ ታወቀ። ፋኖ ልዩ የጦር ስልቱን ተጠቅሟል በተባለው በዚህ ውጊያ ከተገደሉት የብልጽግና ተዋጊ ወታደሮች ከተማረከው የጦር መሳሪያ በተጨማሪ 22 የጠላት ወታደሮች መቁሰላቸውን አረብ ሚዲያ ከአጼ ቴዎድሮስ እዝ ለማረጋገጥ ተችሏል። የክልሉ ርዕሰ መስተዳድር ጨምሮ የአብይ አህመድ ምንጣፍ ጓቶች ጄኔራሎች በታንኮችና በዙ 23 ታጅቦ ባህር ዳርና አካባቢው ላይ በመገኘት ፋኖን ስጋት ወደማይሆንበት ደረጃ አሸጋግረዋል በሚል የበሬ ወለደ መረጃ እየተነገሩ ባሉበት ወቅት ነው የፋኖ አገዛዝ ወታደሮቹን አከርካሪ ሰብሮ ጥቃት እየፈጸመ የሚገኘው። በደቡብ ኦሞ ዞን በናጸባይ ወረዳ ምክንያቱ ባልታወቀ በሽታ በርካታ የቁም እንስሳት እየሞቱ እንደሚገኙ የወረዳው አስተዳደር አስታወቀ። ባለፉት 2 ቀናት ብቻ በሽታው 47 ከብቶች መሞታቸውንና በአሁኑ ጊዜ ወደ ሌሎች አካባቢዎች ሊዘምት ይችላል የሚል ስጋት ማሳደሩን የመስተዳደሩ ዋና አስተዳዳሪ ለዶይቼ ቬለ ተናግረዋል። በወረዳው ጎልዲያ በተባለው ቀበሌ ውስጥ የተከሰተው በሽታው በአፍና በአፍንጫ አረፋ በማስደፈቅ በሰዓታት ውስጥ ለሞት የሚዳርግ መሆኑን ዋና አስተዳዳሪው ገልጿል። የበሽታው ትክክለኛ ምንነት እስካሁን መለየት እንዳልተቻለ የገለጹት ዋና አስተዳዳሪ ከብቶቹ ናሙና ተወስዶ ለምርመራ ጂንካ ወደሚገኘው የምርምር ማዕከል መላኩንም አስታውቋል። ከህብረተሰቡ ባህልና ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከህብረተሰቡ ባህልና ሞራል እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነው ነዋሪነቱን በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደግ የተባለውን ተጠርጣሪ በቁጥጥር ስር የዋለው የማህበራዊ ሚዲያ ዩቲዩብ እና ቲክቶክ ፕላትፎርምን በመጠቀም በንግግር ልቆ ጾታዊ ግንኙነት የሚያበረታታና የሚያጸይፍ አጸያፊ መልእክቶችን ሲያሰራጭ በመቆየቱ ነው
ብሏል። ፖሊስ በቁጥጥር ስር በዋለው ናትናኤል ባደጉ ወይም የማህበራዊ ሚዲያ እንቁ ወይም ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ ጀምሯል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል፣ ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎች እየተሰራጩ መሆኑን ያስታወቀው ፖሊስ በማህበራዊ በተለይም ታዳጊ በሆኑ ህጻናት ስነ ልቦናና ሞራል ከፍተኛ ጉዳት እያደረሱ መሆኑን ገልጿል። በቀጣይ ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። አስከፊ የሱዳን እርስ በርስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት በዛሬው ዕለት አስታውቋል። አልጀዚራ ከ2 ሳምንት በፊት ባወጣው ዘገባ የኢትዮጵያ በቤኒሻንጉል ክልል ለተፈጥሮ ደራሽ ኃይል የጦር ቤዛ ሰጥቻለሁ ሲል ዘግቧል። ይህንን ተከትሎ የአልቡርሃን ጦር በቤኒሻንጉል አቅጣጫ ጥቃት ለመክፈት የተዘጋጀ መሆኑን ዘገባው ጠቁሟል። ተመድ በበኩሉ ጦርነቱ ወደ ኢትዮጵያ ድንበር መስፋፋት አዝማሚያ እያሳየ መሆኑን ዛሬ አሳውቋል። በሱዳኑ ጦርነት የህወሓት ወታደሮችና ኤርትራ ከአልቡርሃን ጋር እንደተሳተፉ መረጃው ይጠቁማል። አፋብኃ ቴዎድሮስ ዕዝ ሞት አይሽሬ 206ኛ ኮር በተለያዩ ግንባሮች በዛሬው ዕለት ባደረገው ተጋድሎ እጅግ አስደናቂ በሆነ ትንቅንቅ ከጠላት ጉሮሮ 27 ክላሽ ማርኳል። በራሱ ፍላጎት እየተክለፈለፈ ከአምባር ከተማ በመነሳት ወደ ጅማ ከተማ በማቅናት ጥቃት ለማድረስ በተንቀሳቀሰው የጠላት ኃይል ላይ የ206ኛ ኮር 34ኛ ክፍለ ጦር ቃኝና መሐንዲስን ደጃች ተድላ ጓሎ በፈጸሙት የማጥቃት ውጊያ ጠላትን ከምድር ደባል 27 ክላሽና በርካታ ካዝና የደረሱት ጥቃትን ልዩ ልዩ ወታደራዊ ቁሳቁስ ማርኳል። ከጠዋቱ 3 ሰዓት እስከ ቀኑ 6 ሰዓት በወሰደው ጠንካራ ውጊያ ጠላትን ያጋደሙት የ206ኛ ኮር አህዶች 45 በላይ ጠላት የደመሰሱ ሲሆን ከ22 በላይ የጠላት ኃይል ከባድ ቁስለኛ ሆነዋል። አረመኔው የሰራዊት አድማ ብተናና ሚኒሻ በተጨመረበት ውጊያ የጠላትን ቅስም በመስበር አስደናቂ ጀብድ የፈጸመው 34ኛ ክፍለ ጦር ተደጋጋሚ ድል ያስመዘገበ ጠንካራ ክፍለ ጦር ሲሆን 15 የጠላት ከባድ ቁስለኞችን በጫካ ወድቅ እንደሚገኙ ታውቋል። በተያያዘው ውጊያ 206ኛ ኮር እና 14ኛ ክፍለ ጦር ቃኝና መሐንዲስ ከሻለቆች ጋር በመቀናጀት ከደብረ ኤልያስ ተነስቶ ማርዘነብ ከተማ ላይ በደረሰ የጠላት ኃይል ላይ በፈጸመው ፈጣን ጥቃት ተመሳሳይ ድል የተገኘ ሲሆን የአረመኔው ሰራዊት ከፍተኛ ኪሳራ አስተናግዶ 23 አስክሬን ተሸክሞ ተመልሷል። ቴዎድሮስ ዕዝ። ሰበር ዜና ቻይናና አሜሪካን ሳይቀር በደቂቃዎች ውስጥ ማውደም የሚችል ከ100 በላይ አውዳሚ ሚሳኤሎችን ማጥመዷ ተሰምቶ ምዕራባውያን ዘንድ ከባድ ድንጋጤ ፈጥሯል። ሪፖርቱ የሚለው አንድ አስደንጋጭ ነገር አለ። ቻይና የኒኩለር አርሴናሊንና የምታዘምነውና የምታስፋፋው በዓለም ላይ ካሉ ማናቸውም የኒኩለር ሀገራት በበለጠ ፍጥነት ነው። ቻይና እኮ በሁሉም ነገር ፈጣን ናት። ስልክ ስትሰራ ፈጣን፣ መንገድ ስትሰራ ፈጣን፣ አሁን ደግሞ ዓለምን የሚያጠፋ ቦምብ ስትሰራ ፈጣን ሆናለች። አሜሪካና ሩሲያ ቆም ብለው ሲተነፍሱ፣ ቻይና ግን ማረፍ አይታወቀኝም እያለች ነው። ፔንታጎን ያዘጋጀውና በቤጂንግ እያደገ የመጣው ወታደራዊ ምኞት ያጎላው ረቂቅ ሪፖርት እንደሚያመለክተው ቻይና በአዳዲሶቹ 3 ሚሳኤል ማከማቻ ሜዳዎቿ ከ100 በላይ የአህጉር አቋራጭ ባሊስቲክ ሚሳኤሎች ጭና ሊሆን እንደሚችል ለጦር መሳሪያ ቁጥጥር ድርድር ምንም አይነት ፍላጎት እንደሌላ ገልጸዋል። በተለይም ሪፖርቱ እንደገለጸው ቻይና ከ100 በላይ ጠንካራ የነዳጅ የሚሰሩ ዲኤፍ-31 አህጉር አቋራጭ ባሊስቲክ ሚሳኤሎች በሞንጎሊያ ድንበር አቅራቢያ በሚገኙ የሚሳኤል ማከማቻ ሜዳዎች ውስጥ ሳይሆን አይቀርም ብሏል። ይህም የቅርብ ጊዜው የሚሳኤል ማከማቻ ቦታ ነው። ፔንታጎን ከዚህ ቀደም የሜዳዎቹ መኖር ዘግቦ የነበረ ቢሆንም የተጫኑትን ሚሳኤሎች ግን ብዛት አልገለጸም ነበር። የሊቢያ ጦር ኃይል አዛዥ መሐመድ አሊ አህመድ አል አዳድ በቱርኩ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን መከስከስ አደጋ ሕይወታቸው ማለፉ ተሰምቷል። ትላንት ማክሰኞ ዕለት በደረሰው አደጋ በአውሮፕላኑ ውስጥ የነበሩት ተሳፋሪዎች በሙሉ ሕይወታቸው አልፏል። ከተጎጂዎች መካከል 4 ሌሎች የሊቢያ ከፍተኛ ወታደራዊ ባለስልጣናትና 3 የበረራ ሰራተኞች ይገኙበታል። የቱርኪ ባለስልጣናት አልጀዚራ እንደተናገሩት ምርመራ መጀመሩን ገልጿል። የአደጋው መንስኤ አሻጥር ወይንስ የቴክኒክ ብልሽት መሆኑን እናጣራለን ብለዋል። የሊቢያ ጠቅላይ ሚኒስትር አብዱልሐሚድ ዱባብ በፌስቡክ ላይ በሰጡት መግለጫ የአል አህዳድ ህልፈትን አረጋግጠዋል። አሳዛኝ አደጋው የተከሰተው የልዑካን ቡድኑ ወደ አገራቸው ሲመለሱ ነበር ማለት ይህ ታላቅ አደጋ ለአገር ወታደራዊ ተቋሙና ለመላው ህዝብ ትልቅ ኪሳራ ነው ብለዋል። አገራቸውን በቅንነትና በትጋት እያገለገሉና የዲፕሎማሲያዊ እና የዲሲፕሊን ኃላፊነትን የብሔራዊ ቁርጠኝነትን ምሳሌ የሆኑ ወንዶች አጥተናል ሲሉ አክለዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ